የዛሬው ታሪካችን የሚያተኩረው በሁለተኛው የዓለም ጦርነት ወቅት በናዚ ማጎሪያ ካምፖች ውስጥ በጣም ከሚፈሩትና ስሟ በክፉ ከሚነሳው አንዲት ሴት ላይ ነው። ይህች ጠባቂ በለጋ ዕድሜዋ በአይሁድ እስረኞች ላይ በፈጸመችው ለማሰብ በሚከብድ ጭካኔና የሚዘገንን ቅጣት በሰው ልጅ ታሪክ ውስጥ ከታዩት አስከፊ የጦር ወንጀለኞች ተርታ ስሟ በቋሚነት ተመዝግበዋል። በዚህ ቪዲዮ የዚችን ሴት አስደንጋጭ ታሪክ እንተርካለን። መሰል ማራኪ ታሪኮችን ለመከታተል ቻናሉን ሳብስክራይብ በማድረግ አብረን እንድንጓዝና እንድታበረታቱን በትህትና እጠይቃለሁ። ታሪኩ ይቀጥላል። ያኔ በሁለተኛው የዓለም ጦርነት መሬቱም ሰማዩም ጨለማ በተዋጠበት ወቅት ሁሉም ነገር በናዚ ሥርዓት ሙሉ በሙሉ በወደቀበት እና ፍርሃት በነገሰበት ጊዜ በጭካኔያቸው ስማቸው እጅግ ገነው የወጡ የናዚ ሰዎች አሉ። ከጦርነቱ በኋላም ስማቸው ከመቃብር በላይ ሆኖ በክፋታቸው እየታወሰ ይኖራል። ከነዚያ ሰዎች አብዛኛዎቹ ወንዶች ሲሆኑ የተወሰኑ ግን ሴቶች ናቸው። ከነኚህ መካከል የአንድ ወጣት ስም ገኖ ይወጣል። ስሟ ኤርማ ግሬዛ ትባላለች። ወጣትና ትዕግስተኛ ነበረች። ሆኖም ግን በናዚ ርዕዮተ ዓለም ታንጻ በናዚ ካምፕ ውስጥ ከነበሩ ጠባቂዎች እጅግ ከሚፈሩት ግለሰቦች አንዷ ለመሆን በቃች። ይህ ታሪክ ስለ ኤርማ ግሬዛ ጭካኔ ብቻ አይደለም። ይልቁንስ ተራ ሰዎች እንዴት ባልተጠበቀ ሁኔታ ወደ አስከፊ ጨለማ ውስጥ ሊዘፈቁ እንደሚችሉ የሚያሳይ ታሪክ ነው እንጂ። እንደ አውሮፓውያን አቆጣጠር ጥቅምት 7 ቀን 1923 ኤርማ ግሬዛ በኤክላምበርግ ክልል ውስጥ ፍሬኸን በሚባል ትንሽ መንደር ውስጥ ተወለደች። ከበርሊን በስተሰሜን 50 ማይል ያህል ርቃ የምትገኝ ትንሽ የገጠር መንደር ናት። በዚያን ዘመን ከትላልቅ ከተሞች ርቆ የተረጋጋ የገጠር ሕይወት የሚኖሩበት ቦታ ነበር። በዚያን ጊዜ ማንም ሰው ይህችን ሕፃን ልጅ ከ22 ዓመታት በኋላ በዓለም ታሪክ ውስጥ በጣም ከሚነገሩ ስሞች አንዱ ትሆናለች ብሎ የሚያስብ አልነበረም። አባቷ አልፍሬድ ግሬዛ ገበሬ ነበሩ። ወግ አጥባቂና የሃይማኖት ሰው እንደነበሩ ይነገርላቸዋል። እሁድ እሁድ ቤተ ክርስቲያን መሄድ የሚያዘወትሩ ትልቅ አባት እንደነበሩ ይነገርላቸዋል። ልጆቻቸው በሥነ ሥርዓት ለማሳደግ የሚሞክሩ በጥብቅ የሚቆጣጠሩት አባት ነበሩ። አንዳንድ ጊዜም ልጆቻቸው ሲያጠፉ ቆንጠጥ የማድረግ ባህሪ እንደነበራቸው ይነገርላቸዋል። እንዲሁም አባቷ ናዚ ድርጅቶች አጥብቆ ያወግዙና ይጠሉ ነበሩ። ልጆቹ በጀርመን ሴቶች ሊግ እንዳይገቡ ይከለክሏቸው ነበረ። ምክንያቱም ደግሞ እነዚህ ሊጎች የናዚ ፕሮፓጋንዳ ዋና መሳሪያ ስለነበሩ ስለሚያውቁ ነው። ነገር ግን ኤርማና እህቷ ኤሌኒ ይህን አልተቀበሉም። በፍቃዳቸው በናዚ ወጣቶች ድርጅት ተቀላቀሉ። ይህን የልጆቻቸው ድርጊት አባታቸውን እጅጉን አስቆጣ። ግን እነሱ ቀጠሉ። ለኤርማ ይህ ከቤት ጥብቅ ቁጥጥር መውጫና ነፃነት ማግኛ መንገድ ነበር እና አዲስ ዓለም
መፈለግ። ኤርማ ግሬዛ የተወለደችው ወቅት አስቸጋሪ ነበረ። ጀርመን በመጀመሪያው የዓለም ጦርነት ሽንፈት አገግማ ባልጨረሰችበት ጊዜ ነበር። ጀርመን እጅግ በተራከመው የዋይማር ሪፐብሊክ መንግስት ትተዳደር ነበር። የቨርሳይልስ ስምምነት ባመጣው ጣጣም ሀገሪቷ ባለመረጋጋት፣ በኢኮኖሚ ቀውስ እና በፖለቲካ ሁከት የታመሰችበት ጊዜ ነበር። ለብዙ ቤተሰቦች ሕይወት ከባድ ነበር። ለብዙ ወጣቶች የሥራ ዕድሎች ውስን ነበሩ። መጻኢ ዕድላቸውም ግልጽ አልነበረም። እሷ ያደገች ስትሄድ ጀርመንም መለወጥ ጀመረች። አዳዲስ አስተሳሰቦች፣ ጽንሰ ሐሳቦች እየተስፋፉ መምጣት ጀመሩ። በዋናነት ስለ አርያን ማንነት፣ ስለ ስልጣን እንዲሁም ስለ ሀገር ባለቤትነት የሚገልጹ አስተሳሰቦች ይበልጡንም ተስፋፉ። ጽንፈኛ እምነቶች ላይመለሱ ተፋፋሙ። ከነሱ መካከል ናዚዝም ነበር። የዚህ የናዚዝም አስተሳሰብ ዋና ተዋናይ ደግሞ መሪው፣ ድምፁ በሚሊዮኖች ዘንድ የደረሰው ሰው አዶልፍ ሂትለር ነበር። ንግግሮቹ ቀላል የሚመስሉ ግን ደግሞ አደገኛ ነበሩ። ንግግሮቹ እርግጠኝነትን የተሞላቸው፣ ንግግሮቹ ዓላማን፣ ንግግሮቹ አቅጣጫን የሚያመለክቱ ነበሩ። ለብዙ ወጣቶች ንግግሮቹ በጣም ማራኪና ሳቢ ነበሩ። እናም እንደ ሁሉም ወጣት ኤርማ ግሬዛም በዚሁ ተሳበች። ኤርማ ትምህርቷን እስከ 14 ዓመት ድረስ ተከታትላለች። ከዚያ በኋላ ግን ትምህርት ቤትን ተወች። ከዛ መጀመሪያ በእርሻ ላይ ሥራ ሠራች። የገጠር ሥራ ቀላል አልነበረም። ረጅም ሰዓታት፣ ከባድ የአካል ድካም፣ ትንሽ ገቢ። ከዚያ በኋላ በወተት ምርቶች መሸጫ ሱቅ ውስጥ አስተናጋጅ ሆና ሠራች። ነገር ግን ኤርማ ከዚህ የተሻለ ፈልግ ነበር። በዚያ ወቅት ብዙ ወጣቶች በናዚ መንግሥት ተቋማት ውስጥ ሥራ ለማግኘት ይመኙ ነበር። ምክንያቱም ከነዚያ ቦታዎች ክብርን፣ የሥራ ዕድልን እና የወደፊት ተስፋን ይወክሉ ነበር። ኤርማም በናዚ የሕክምና ማዕከል የሥልጠና ቦታ ለማግኘት ብዙ ጊዜ አመለከተች። ነገር ግን ተደጋግሞ ውድቅ ተደረገባት። ኤርማ ግን ወደዚህ ዓለም ለመግባት መሞከሯን አላቆመችም። በመጨረሻም ሙሉ ሥልጠና የወሰደች ነርስ ባትሆንም እንደ ረዳት ነርስ ሥራ ማግኘት ቻለች። ይህ የሕይወቷ አቅጣጫ የሚቀይረው የመጀመሪያ እርምጃ ነበር። ምክንያቱም ከዚህ በኋላ በናዚ ሥርዓት ውስጥ ያላት ተሳትፎ በየደረጃው እየጨመረ ሄደ። በአስራዎቹ የዕድሜ ክልል ውስጥ ሆና በናዚ የወጣት ድርጅቶች ውስጥ ተሳትፎ ጀመረች። እነዚህ ድርጅቶች የርዕዮተ ዓለም መሳሪያዎች ነበሩ። የወጣቶች አስተሳሰብን ይቀርጹ ነበር፣ ታማኝነትን ያጠነክሩ ነበር፣ ታዛዥነትንም ያበረታቱ ነበር። ኤርማም በደስታ ተቀበለችው። ወደ አዋቂነት ስትሸጋገርም ያኔ የወጣት ድርጅቶች የፈጠሩላትን የርዕዮተ ዓለም ተጽዕኖዎች ለውሳኔዎቿ መመሪያ ሆኑ። በ19 ዓመቷ ግሬዛ በአይሁዶች ማጎሪያ ካምፕ በጠባቂነት ሥራ ጀመረች። የመጀመሪያ ምደባዋ በሬቨንብሩክ ማጎሪያ ካምፕ ነበር። ሬቨንብሩክ ሴት ጠባቂዎች የሚሰለጥኑበት ካምፕ ነበር። ከዚህ የሚሰጠው ስልጠና ግን ስለ ስነ ስርዓት ብቻ አልነበረም፣ ስለ ማንነት ለውጥ እንጂ።
ጠባቂዎች ያለምንም ማቅማማት ትዕዛዝ እንዲፈጽሙ ይማራሉ፣ ቁጥጥርን እንዲያጠናክሩ፣ እንዲሁም አይሁዶች እስረኞችን እንደ ግለሰብ ሳይሆን እንደ ሥርዓቱ አካል አድርገው እንዲመለከቱ ይሰለጥናሉ። ጠባቂዎቹ የአይሁድ እስረኞች አድራጊና ፈጣሪ ሆነዋል። እንደ አውሮፓውያን አቆጣጠር በ1943 ዓ.ም ግሬዛ ወደ አሽዊትዝ ቤርክናው ተዛወረች። አሽዊትዝ ካምፕ ብቻ አልነበረም። አሽዊትዝ ማለት በየቀኑ በሺዎች የሚቆጠሩ አይሁዶች የሚቃጠሉበት ማሽን፣ እንዲሁም የናዚ ሥርዓት ክፋትና ዘግናኝነት መገለጫ ነበር። በዚህ ካምፕ ውስጥ ነበር ግሬዛ በፍጥነት ያደገችው። በሴቶች ካምፕ ውስጥ ከፍተኛ ደረጃ ካላቸው ሴት ጠባቂዎች አንዷ ሆነች። በሺዎች የሚቆጠሩ እስረኞች የመቆጣጠር ኃላፊነት ነበረባት። ከሞት የተረፉት አይሁዶች ምስክርነት እንደሰጡት እሷ በክፋቷ፣ በርህራሄ አልባነቷ፣ በጨካኝ ቅጣቷ የምትታወቅ ነበረች ብሏታል። ሁሉም የማድረግ ፍጹም ስልጣንም ነበራት። ውሳኔዎቿ በፍጥነት ይተገበራሉ። አይሁዶቹን ወደ ሞት ቻምበር በመላክ በማስራብ ለረጅም ሰዓታት ከባድ የጉልበት ሥራ በማሰራት የምትፈጽማቸው ቅጣቶች ነበሩ። ከዚህ ገሃነብ ለአይሁዶች መትረፍ በከባድ ጽናትና በአጋጣሚ ላይ የተመሰረተ ብቻ ነበር። ኤርማ በሰው ስቃይ የምትደሰት ሴት ነበረች። ከምትፈጽማቸው ግፎች በዋናነት ግርፋትና ድብደባ ነበሩ። በሽቦ የተሰሩ አለንጋ በመጠቀም ሴት አይሁዶችን በአሰቃቂ መንገድ ትገርፍ ነበር። በተለይ ደና መልክ ያላቸው እስረኞች ሴቶችን ኢላማ በማድረግ ትታወቃለች። እነዚህ ሴቶች ጡታቸውንና የጡት ጫፋቸውን በአሰቃቂ መንገድ ትገርፋቸው ነበር። ይህም ለከፍተኛ ኢንፌክሽን ይዳርጋቸው ነበር። እስረኞቹን በጎማ ዱላ ራሳቸውን እስኪስቱ መደብደብ፣ በርግጫ መምታት፣ እርቃን በማውጣት ሴቶቹን በፀጉራቸው መሬት ላይ መጎተትና ማሰቃየት ዋና ስራዋ ነበር። ሌላ ከምትደሰትባቸው የስቃይ መንገዶች በግርፋት ምክንያት የጡት ኢንፌክሽን የደረሰባቸው ሴቶች የቀዶ ጥገናውን የሕክምና ሂደት ያለማደንዘዣ እንዲያከናውኑ በማድረግ ስቃያቸውን ታበዛ ነበር። ግሬዛ ያንን ቅጽበት ደጋግማ ለማየት አይሁዶች ወደሚታከሙበት ክፍል ትመላለስ ነበር። የተጎጂዎችን ጩኸት ከረበሻትም መልሳ ትረግጣቸዋለች። ይህም ከሰዎች ስቃይ እርካታ እንደምታገኝ ማሳያ ነበር። ሌላ ቅጣት ደግሞ በውሻ ማስጠቃት ነበር። ብዙ ውሾች እንደ መሳሪያ ትጠቀም ነበር። በሥራ ላይ ያሉ እስረኞች በብስክሌት እየተከተለች ወደ ኋላ የቀሩትን የደከሙትን ሴቶች ውሾች እንዲነክሷቸው ታዘዝ ነበር። በአንድ ወቅት ውሾች ሁለት ሴቶችን ሲወጫጭቁ ግሬዛ አይኖቿ ደም ለብሰው እየተቆራረጡ በሚወጣ ትንፋሽ ይህንን ነው የምትፈልጉት ስትላቸው ታይታለች። ሌላ ከምትጠቀምባቸው የስቃይ መንገዶች እስረኞቹን ለሰዓታት እንዲንበረከኩ በብርድ ዝናብ ወይም በበረዶ ውስጥ ከሌሊቱ 9 ሰዓት ጀምሮ ከባድ ድንጋዮችን በላያቸው ላይ እንዲይዙ ወይም አስከፊ የአየር ሁኔታ ውስጥ ለቆጠራ እንዲቆሙ ታስገድዳቸው ነበር። አንድ ቀን የአንዲትን ነፍሰ ጡር ሴት ምጥ ለማራዘም እግሮቿን አንድ ላይ አስራ ስቃይዋን ትከታተል ነበር። በቤልሰን ካምፕ 2 እህቶች ራባቸውን ለማስታገስ የድንች ልጣጭ ስለበሉ ብቻ ደብድባ ገላቸዋለች። እንዲሁም አንዲት ሴት ፍቅረኛዋ ትዕዛዝ ስላልፈጸመ ብቻ ለሷ እርቃኗን በመግረፍ እሱን ደግሞ እሷ ያየች እንዲረሸን በማድረግ ታይቶ በማይታወቅ የግል ስቃዮችን
ታደርስ ነበር። ግሬዛ እስረኞችን እንደ ሰው ፍጡር አትመለከታቸውም ነበር። ምንም አይነት ጸጸትም አላሳየችም። ይልቁንም ትዕቢተኛና የማይጸጸት ባህሪ ነበራት። ይህንን ደግሞ በፍርድ ሂደቱ ተይዛ ስትቀርብ አሳይታለች። ኤርማ ግሬዛ እንደ አውሮፓውያን አቆጣጠር በ1943 ዓ.ም መገባደጃ ላይ ወደ ኤስኤስ ተብሎ የሚጠራውን በጣም የሚፈራው የሂትለር ስኳድሮን ቡድን ውስጥ በከፍተኛ ማዕረግ እድገት በማግኘት ተቀላቀለች። በዕለታዊ እንቅስቃሴዋ ላይ ወደ 30,000 የሚጠጉ ሴት አይሁዲ እስረኞችን በበላይነት ትቆጣጠር ነበር። ባሳየችው ከፍተኛ ጭካኔና ለአእምሮ በሚከብዱ በምትፈጽማቸው ቅጣቶች፣ በአንጻሩም በነበራት ውጫዊ ውበት ምክንያት በካምፖቹ ውስጥ ቆንጆዋ አውሬ፣ የገሃነብ መልአክ ወይም ደግሞ የአሽዊትዝ ጅብ በሚል ቅጽል ስሞች አግኝታለች። በኤፕሪል 1945 በቤርገን ቤልሰን ካምፕ በእንግሊዞች ወታደሮች ነጻ ሲወጣ ተይዛ በሉነንበርግ በተደረገው የቤልሰን የፍርድ ቤት ክርክር በጦርነት ወንጀል ጥፋተኛ ሆና ተገኝታለች። በዲሰምበር 13 1945 በ22 ዓመቷ በስቅላት የተቀጣች ሲሆን ይህም በ20ኛው ክፍለ ዘመን በእንግሊዝ የሕግ ስልጣን ስር የተሰቀለች ትንሿ ወጣት ወንጀለኛ አድርጓታል። በፍርድ ሂደቱም ሆነ በመጨረሻዎቹ ሰዓቶች ምንም አይነት የጸጸት ስሜት አላሳየችም። ብዙ መረጃዎቹ በግሬዛ በቀጥታ በተፈጸሙ በርካታ የጦር ወንጀሎች፣ ግድያዎችና ስቃዮችን በምስክርነት ያመላክታሉ። ለአእምሮ የሚከብዱ ከሰራቻቸው ወንጀሎች መካከል ለጋዝ ክፍሎች በሚደረጉ ምርጫዎች ላይ በንቃት ተሳታፊ መሆኗን ነበር። ግሬዛ በባቡር ጣቢያዎችና በካምፖች ውስጥ የሚመጡ የነበሩ እስረኞችን ለስራ ብቁ የሆኑትና ያልሆኑት በማለት በመለየት ብቁ ያልሆኑትን በቀጥታ ወደ ጋዝ ቸምበሩ በመላክ ክፍሎቹን ውስጥ ተዘግቶባቸው እንዲሞቱ በምልክት በመምረጥ ትሳተፍ ነበር። ጭካኔ የተሞላበትና ለሞት የሚያበቃ ድብደባ በመፈጸምም ትታወቅ ነበር። የተራቡና የደከሙ እስረኞችን በኃይል ለመደብደብ ሁልጊዜ ከባድ ጅራፍ፣ ወፍራም በትርና ልዩ የቆዳ ቀበቶ ትይዝ እንዲሁም ትጠቀም ነበር። የአይን እማኞች እንደመሰከሩት አንዲት ሃንጋሪያዊት አይሁዲ እናት በሽቦ አጥር መካከል ሆና ከልጇ ጋር ለመነጋገር ስትሞክር ግሬዛ አግኝታ እመቤቲቱን መሬት ላይ በመጣል እስክትሞት ድረስ ደጋግማ በርግጫ እንዲሁም በሽቦውና በትልቅ ብትር ደብድባታለች። ስነ ልቦናዊና አካላዊ ስቃይ በማድረስም ዋና ከምትጠቀምባቸው መንገዶች ነበሩ። የደከሙ እስረኞች ለሰዓታት ያህል በብርድና በዝናብ ውጭ እንዲቆሙ ታዝ ነበር። እንዲሁም ከባድ የምግብ እጥረት እንዲገጥማቸው በማድረግ የታቀደ የስነ ልቦና ስቃይ ታደርስባቸው ነበር። ስለዚህ ብዙ እስረኞችን ተርቦ እንዲሞቱ ሆን ብላ ታደርግ ነበር። አውሬ የሆኑ ውሾችን ወደ እስረኞች በመስደድም ትታወቃለች። መከላከያ የሌላቸው እስረኞች እንዲያጠቁና እንዲያስፈራሩ የሰለጠኑ ጨካኝ የካምፕ ውሾች ትለቅባቸው ነበር። በቤርገን ቤልሰን ካምፕ ውስጥ በአንዲት የ5 ዓመት ሕፃን ላይ ውሾችን በመልቀቅ አረመኔያዊ ጨዋታ ትጫወት ነበር። ያለ አንዳች ልዩነትና ምክንያት በሽጉጥ ተኩሳም እስረኞች ትገል ነበር። ለጥቃቅን ጥፋቶች ወይም ያለምንም ምክንያት በእስረኞች ላይ በሽጉጧ በዘፈቀደ ትተኩስ እንደነበር ምስክሮች ገልጸዋል። ኤርማ ግሬዛ የቅጣት የሴቶች ቡድኖች በቀጥታ የምታስተዳድር ነበር። እስረኞቹ እንደ ቅጣት መልክ በጣም አድካሚና ከባድ የሆኑ የቁፋሮና የመሬት ስራዎችን
በጭካኔ በተሞላበት ሁኔታ እንዲሰሩ ታስገድድ ነበር። በእስረኞች ላይ ህገወጥና ኢሰብአዊ አያያዝ በመፈጸም እንደ ኤርሚያ ግሬዛ የተዋጣላት ወጣት ናዚ የለም ማለት ይቻላል። በእንግሊዝ ወታደራዊ ፍርድ ቤት በስሯ የነበሩትን በሺዎች የሚቆጠሩ የፖላንድ፣ የሃንጋሪ እና የሌሎች አጋር ሀገሮች አይሁዶች የሆኑ ዜጎችን በስልታዊ መንገድ በመግደል በማሰቃየት እና አስከፊ በደል በመፈጸም የጦርነት ህጎችን በከፍተኛ ደረጃ በመጣስ በህግ ተከሳ ጥፋተኛ ተብላለች። እንደ አውሮፓውያን አቆጣጠር በ1945 ጦርነቱ ወደ ናዚ ጀርመን ሽንፈት እያመራ ነበር። ስርዓቱም መፈራረስ ጀመረ። ግሬዛ ወደ በርገን ቤልሰን ማጎሪያ ካምፕ ተዛወረች። እዚያ የነበረው ሁኔታ እጅግ አስከፊ ነበር። የነበረው ሀብትም ተማጦ አልቀዋል። በሽታዎች በፍጥነት ተስፋፉ። ካምፑም ወደ ትርምስ ተቀየረ። በሚያዝያ 1945 የእንግሊዝ ጦር ኃይሎች ደረሱ። በማጎሪያው ካምፕ የነበረው ጉድም ለዓለም አሳዩ። ዓለምም ባየው ነገር ደነገጠ። የናዚ ቡድን ለዓለም ያኔ ተገለጠ። በስተመጨረሻ ግሬዛ ተይዛ ለፍርድ ቀረበች። የፍርድ ሂደቱም የቤልሰን የፍርድ ሂደት ተብሎ ተሰየመ። ምስክሮች ተናገሩ፣ ማስረጃዎች ቀረቡ፣ የካምፕ ስርዓቱ ድርጊቶቹም በዝርዝር ተመረመሩ። ጥፋተኛም ሆና ተገኘች። ፍርዱም ሞት ነበረ። በታህሳስ 13 ቀን 1945 የሞት ፍርዱ ተፈጸመ። ዕድሜዋ 22 ዓመት ነበር። ነገር ግን ታሪኳ እዚህ አይበቃም። ምክንያቱም አንድ ጥያቄ ጥሎ ያልፋል። እንዴትና እስከ መቼ እንደሷ ያሉ ወጣት እንዲህ ላለ አውዳሚ ነገር አካል ሊሆን ይችላል? ታሪክ አይረሳም።